የማይፈልጋችሁን ሰው መከተል ማለት ጋይስ ኤርፖርት ሄዶ መርከብ መጠበቅ ብቻ በሳምንቱ ነበረ ማዘር ያረፈችብኝ። ከዛ እዛው ቆይቼ እዛው ተገላገልኩ። በኦፕሬሽን ነበር የወለድኩትና ቤትም ማንም አልነበረም። አንድ እህቴ ብቻ ነበረች። እሷ ደግሞ ወደ ወለጋ ነው የምትኖረው። ያኔ እሷ መምጣት አልቻለችም። መንገዱ ምናምን ዝግ ነበረና ቤቱን መያዝ ያለብኝ እኔ ነኝ። እርሻ ምናምንም አለ ገጠር ላይ፣ እሱንም ማስተካከል ነበረብኝ። በዚህ መሀል ደግሞ በጣም ምጥም መጥቶብኛል፣ ያመኛል። በቃ ብዙ ነገር አለና ቻሌንጅ ነበረ። እዛ መውለድ እዛ መቆየት አለብኝ ለጊዜው እና እንደ አጋጣሚም ሆኖ እዛው ተገላገልኩና እዛው ቆየው ቤታችን። በዛን ሰዓት እሱ እኔ እዛ እንደምቆይም አልፈለገም። እኔ በቃ ማዘርን እንትን ብዬ በወሩ በ8 ወጥሽ መውለድ አለብሽ እኔ ጋር አለ። እንዴ ይሄ እኮ ምክንያት አይሆንህም ከኔ ጋር ለማጣላት ለምንድን ነው እንደዚህ የምትለኝ? እዚሁ ወልጄ እዚሁ አገግሜ ያለውንም ነገር አስተካክዬ መምጣት ይሻላል ልጁን ይዤ ስለው ተናደደ መሰለኝ። ስልኩን ዘጋብኝ ያ ቀን። እኔም በቃ አልጨቃጨቀውም ብዬ ታውኩ። እንደዚህ ያለን 1 ሳምንት አለፈን፣ 2 ሳምንት አለፈን። ስደውል አያነሳም። ያኔ ማለት ነው ስደውል አያነሳም። አንድ ቀን ሳልደውል ውዬ አድሬ አላቅም እደውላለሁ። ያ ቀኑን እንደዚህ ብሎ ተናዶ ስልክ ሲዘጋብኝ ስንቴ ደወልኩ አያነሳም፣ ስንቴ ደወልኩ አያነሳም፣ እየደወልኩ አደርኩ አያነሳም፣ በጭራሽ አያነሳም። ከዛ በልጆቹ እንደውሉለት ላለው ልጆቹ ደውሉለታል አያነሳም። እና እንደዚህ ብዬ በዛው ቀረ። ይሄ ልጅ 2 ዓመት ሆኖታል። እኔ እስከዛሬ የሚገርመኝ እስከዛሬ የእሱ ነገር ዝም ብሎ ግርም ብሎ በህይወቴ ውስጥ የቀረ ምክንያቱ እኔን ለመተው ምክንያት ይሄ ነው እንዲህ ነው ሌላ ምክንያት አለው ይሄ ልጅ ብዬ ራሴን ጠይቃለሁ ሁሌ ማለት ነው። ከዛ እስከዛሬ እሱን ከጭንቅላቴ ውስጥም ከህይወቴ ውስጥም ማውጣት አልቻልኩም። አሁን ያለሁት ዱባይ ነው። ገባለሁ ብዬ አላስብም። ለምን እንደሆነ አላውቅም። እዚህ ቁጭ ብዬ ማለት እዚህ ሀገር ሆኜ ቀጥታ ማለት ነው ስልክ ካርድ ሞልቼ ደውዬለት አያነሳልኝም። ሽማግሌ ያላኩበት ሰው የለም። እህቶቹ፣ ወንድሞቹን፣ ሰዎቹ በቃ ጓደኞችን ጠይቁልኝ ቢያንስ ምክንያቱም ወይ የኔ ጥፋቴን ጠይቁት። እኔ እግዚአብሔርንን ከመጀመሪያው ጀምሬ የምለምነው እግዚአብሔር ሆይ ትዳር የምትሰጠኝ ከሆነ ልጅ የምትሰጠኝ ከሆነ አባቱና እናቱ ጋር የሚያድግ ልጅ ብቻ ስጠኝ አደራክ። ልጄ እንደኔ ያለ አባት እንዳያድግ ብዬ ነበረ ጸሎቴ ሁሌ። ከዛ እሱ በቃ በእንደዚህ አይነት ምክንያት ተልካሻ ምንም ምክንያት ሳይሰጠኝ ወይ አልፈልግሽም ልጅሽን አሳድጊ ወይ ልጅን አሳድገዋለሁ ጠይቀዋለሁ እኔ አልፈልግሽም ብሎ አላለኝም። አሁን ከዛ እዚህ መጥቼ 3 ወር ሲሆነኝ ቀለበት አድርጓል መባል ሰማ። ቀለበት አደረገ ታሜ ሲሉኝ ሰምቼ ነገሩኝ ልጆች። ከዛ ቲክቶክ አላኩልኝ ሼር አደረጉልኝ እና በውስጥ እጅ 20 አልኳት፣ ፎሎ አርኳት ልጅቷን ማለት ነው። ከዛን 20 አለችኝ። ሰላም ተባባልን። እንደዚህ አይነት ሰው ታውቂዋለሽ ምንሽ ነው ምናምን ብዬ ስጠይቃት አዎ አውቀዋለሁ ባሌ ነው የወደፊት ባሌ ነው እንደዚህ ፕሮሰስ ጀምረናል ምናምን አለችኝ። ከዛ የልጁን ፎቶ ምናምን ላኳላት ለሷ ማለት ነው። እሱ እንደዚህ አይነት ልጅ አለው በኋላ አንቺ መውለድሽ አይቀርም እና ልጄ የአባቴ ልጆች ነው ወንድሞቼ እህቶቼ ነው ብሎ ከፈለገ መጥቶ ከጠየቀ ጥያቄ እንዳይሆንብሽ እሱ ልጅ አለው የ2 ዓመት ልጅ አለው ብዬ አልኳትና እንትን ፎቶ ላኩላት። በጣም ገረማት። ስልኳን ላከችልኝ። ኢሞ ደውይልኝ አለች። ተደዋወልን። ነገርኳት። በቃ ሁሉ ነገር አስረዳዋት። እኔ ጌታ ምስክሬ ነው አለችኝ። ምንም ነገር እሱ የነገረኝ ነገር የለም። ምንም ነገር የሰማሁት ነገርም የለም። እኔ እሱ በሚነግረኝ አንጻር ነው የተረዳሁት እንጂ ምንም ነገር አልሰማውም። እንደዚህ አይነት ነገር ውስጥ ነው እንዲህ አለች። አዎ እንዲህ ነው። በምንድን ነው የተለያያችሁ ስትለኝ አይ ምንም ምክንያት የለብንም፣ እስቲ ምክንያቱን ጠይቂው አንቺ ኦልሬዲ ከነገረሽ ምን ብሎ እንደሚነግረሽ ከአንቺ እንኳን ልስማ አልኳትና እኔ በአንቺ ፋንታ ሳስበው በጣም ነው ማብደው አለች። ለምን ስላት እንደዚህ ተረጋግተሽ ራሱ
አንቺን እኔንን ማስረዳትሽ በጣም ነው ማደንቅሽ አለችን። አይ ምን ችግር አለው እሱ እኮ ነው አንቺን ፈልጎ የመጣ እንጂ አንቺ አይደለሽም። ተለያዩ አሉ እንግዲህ ስሰማ። ከዛ በኋላ ተለያዩ። እንዴ ልጅ የሚያህል ነገር አለ እንዴ? ዋሽተኸኛለህ። ለምንድነውስ የዋሸኸኝ? ለምንድነውስ ሞ ልጅ ህፃንህን የምትደብቀው ብላ ተለያዩ ተባለ። ያስብልኛል ያልሽ መጀመሪያ አይደል? ከመጀመሪያው ልጁ ጋር መደዋወል ጀመርን። ያውቃል ኦልሬዲ እስር ምን አይነት ህይወት እንዳሳለፍኩ ምን ላይ እንደሆንኩ ያውቃል። ዝም ብሎ ይደውልልኛል። እሱ የሚኖረው አዲስ አበባ ነው ብዬ ያለው ስራ አለው፣ ባንክ ነው የሚሰራ። ከዛ በቃ አሌክስ ምን ልበልክ ይደውልልኛል። እንደ እህቱም ሆነ እንደምንም ሲደውልልኝ በሳምንት አንዴ ወይ 2 ይደውላል። እንደተለያያን ያውቃል፣ ምን ላይ እንዳለው ያውቃል። እኔ ከሱ ጋር እንደምሆን ይፈልጋል ይሄ ልጅ ማለት ነው። እኔ ከነ ሁሉ ማንነትሽ እቀበልሻለሁ። በአንቺ ላይ ነው ፍቅርን የለመድኩት። አንቺን ነው መጀመሪያ የሳምኩት። ሴት ፍቅር ትንሽም ቢሆን ፍቅር የጀመርኩት አንቺ ላይ ነው። አንቺ የመጀመሪያ አይነሽ፣ ምንም ነገር ከአንቺ ጋር ባላረግም ብሎ ያወራኛል። ሁሌ ያወራኛል፣ ይደውልልኛል። ሲደውልልኝ ይመክረኛል። 2 ሰዓት ከ2 ሰዓት በላይ ያወራኛል። የወደፊት ነገር ምናምን ያወራኛል። ከሱ ጋር ተጋብቼ ምን አይነት ኑሮ እንደምኖር ይነግረኛል። በቃ እንደምንም አለ አይደል የትዳር ነገር ነው የሚያወራ ሁሌ ማለት ነው። የትዳር ነገር ስልክ ቤት ውስጥ እንዴት መኖር እንዳለብን፣ እኔ የሴትነት ግዴታ መውጣት እንዴት እንዳለብኝ፣ እሱ ደግሞ የወንድነት ግዴታውን መውጣት እንዴት እንዳለበት በቃ አለ አይደል መስመር ያስይዘኛል፣ ይነግረኛል፣ ቼክ ያደርገኛል። ሁሌ ሲደውልልኝ በስስት ነው የሚያወራኝና የእሱ ነገር እንዳላስበው ምናምን ያደረገኝ። በቃ አሁን ግራ ገባኛል። እኔ ይሄን ልጅ እውነት ነው ብዬ ልቀበለው? ከእሱ ጋር ደግሞ ልጀምር? እስኪ እሱ ከነማንነቴ ከተቀበለኝ እሺ ልበለው ላለው ይለኛል። ግን በሳምንት 2 ወይ ደግሞ በሳምንት 1 ከደወለ ደግሞ ስንት ሰዓት ነው የሚያወራኝ? ስለዚህ ግራ ገባኛል። ምን ልጁ የሁለተኛው አይደለ ማለት ከዚህኛው አሁን ከሚደውልልሽ በኋላ እሺ ኒውታልና አዳምጪኝ እስቲ። አሁን ተረጋጊ። ዝብርቅርቅ ያለ ነገሩ እስቲ ቦታ እናስይው። ቅድሚያ የሚሰጠውን ቅድሚያ በመስጠት ማለት ነው። አንደኛ አባትነት በልመና አይገኝም። ኒውታርጊ አባትነት በልመና አይገኝም ማለት እና አባት ሁን ብላችሁ አትለምኑ ወንድ ልጅን ጋይስ። ቢመጣም ለልጁ አይጠቅሙም። ልጁ አባቱን ይፈልጋልና አባቱ ነው በእናትህ ደውልለት ምናምን አትበሉ ጋይስ። አባትነት ልብ ነው። በግፊ የሚመጣ አባትነት በሽታ ነው የሚሆንበት ልጁ ላይ። ሰው ልጁ ሲጠይቀኝ ምና እድሜው ሲደርስ እውነቱን ትነግረዋለሽ አለ። ከዛ ውጭ በልጅነቱ መንገር የሌለብሽ ነገር ስለሆነ ገና ቀስ እያለ ስለሆነ ብዙ ምክንያት አይጠፋም እንጂ ልጅ አባቱ ማግኘት ይፈልጋል። ሰው አባት መሆን ካልፈልግ አንዳንድ ሰው የሚካሰስም ሰው አለ። ለልጅ ተቆራጭ ምናምን አድርገ ብላ የእሱ 1000 ብር 2000 ብር 10,000 ብርስ ቢሆን ምን ይጠቅመዋል ልጁ? ከልብ የማይሰጥ ነገር፣ ከልብ የማይደረግ ነገር ለልጅሽ ታንሻለሽ እንዴ? ቻታንሽ ቅብር አድርገሽ ታሳድጊዋለሽ። ሱታዩ አልፈልግም አይደል? ነገ እኮ ሲያድግ እኮ ልጅ ብሎ ይመጣል እኮ አይኑን አፍጦ። ከዛ አባትና ልጅ ይጠያይቁ። የት ነበርክ? እንዴት ነው? ወዴት ነው? ልጁ ራሱ ይጠይቃል እኮ አንቺ ሳቲ ማን እንዳሳደገው ያውቃል። ሲያድግ ልጁ ትልቅ ደረጃ ሲደርስ አባት ነኝ ብሎ ሲመጣ ኦኬ ቁጭ ብለን እናውራ ብሎ ልጅ ራሱ እኮ አፋጡ ይጠይቃል። ምን አስቸኮልሽ አንቺ? ከአንቺ የሚጠብቀው ብቻ አድርጊ ለልጅሽ። እናት ነው ልትሆኝ የምትችይው። ምን ሰቀቀን አያስፈልገውም ማለት ነው። ሁለተኛ ሰውዬ ሌላ ህይወት የጀመረ ሰው በቃ አይፈልግም።